ዌልካም ቱ ዱባይ። እንዴት ናችሁ በላችሁ ቤተሰቦች? ሰላም ውድና የተከበራችሁ ቤተሰቦቻችን አላችሁ? እኛ ያለን እግዚአብሔር ይመስገን። እንግዲህ ዱባይ ጠዋትና ማታ ተዘበራርቁብናል። እኛ 24 ሰዓት እያለን እየቆጠርን ነው። በጣም አስቸጋሪ አዲስ ሆኖብን አስቸጋሪ ጊዜያቶች እያሳለፍን ነው። ከዚህ በኋላ ደግሞ አሪፍ ጊዜያቶች እናሳልፋለን ብዬ አስባለሁ። ዛሬ ግን የተጠራሁበት ምክንያት አልገባኝም። ምንም አልቻለም ነበረ። ምክንያቱም ቀን እንተኛለን፣ ማታ ነው የምንነሳው። ውዝግብግብ ብለን ነበረ። ይሄንን ፕራንክ ለማድረግ ብለን አሁን ሰዓቱ ስንት ሰዓት ይመስላችኋል? የዚህ ዱባይ ላይ 9 ሰዓት ምናምን ነው። ግን አይናችን አባብቶ ምናምን ገና መነሳታችን ነው የሚመስለው። ገና መነሳታችን ነው። ቁርስ ራሱ አልበላንም እውነት ለመናገር ምክንያቱም እንዳይጨልምብን በኋላ ሰዓት እንዲበቃም ብለን ማለት ነው። ኤኒዌይስ አናድክማችሁ በወሬ ያናያዛችሁ። ዛሬ እንግዲህ የተዘጋጀንበት ፕራንክ ምንድን ነው? አንተ ነግሬህ ነበር እኮ። ኦኬ፣ ለዛ ፕራንክ ነው እዚህ የተጠራሁት። ኦኬ አብረን የምናየው ይሆናል። እኔ በጉጉት ነው የምጠብቀው። እኛ ለእሷ ስንነግራት እኛን እንዳታስመታለን። ማነው ግን ፌንት እንዳትወድቅ ምናምን እሷን በመያዝ እተባበራለሁ ጭራሽ። እሺ፣ ለማንኛውም ፋሚሊዎቻችን ሩታዬን እንጠብቃታለን። አሪፍ ፕራንክ ነው የምናረጋት። ታዲያ እንግዲህ ዱባይ መጠን ሁላችሁም ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሲቀጥል ደግሞ አንድ አጋጣሚም እንዲሆን ብለን ስላሰብን ነው፣ ሌላ ነገር አስበን ሳይሆን ያው አንዳንድ ጊዜ ያስፈልጋል። አሁን አንዳንድ እንደዚህ አይነት ፕራንኮች አይረሱም እና ዱባይ መጥተው እኮ እንደዚህ አድርገውኝ ነበር እንድትልም ስላሰብን ነው። ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሌላው ፋሚሊዎቻችን ባለፈውም ተናግሬያለሁ፣ ከዱባይ ሳንወጣ እኔ 400,000 ሩታዬ 200,000 ሰብስክራይብ። አታስደብሩኝም፣ አታስጨንቁኝም። እሱ እንደዚህ አይነት ነገር የለበትም። ሲጀመር እርግጠኛ ናት? ምንም አይነት ነገር የለበትም። እኔ አይደለም አውቀው አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያላቀም? ምንም ነገር አያደርግም። አውቃለሁኝ፣ እሱ በደንብ ነው የማውቀው። እሺ፣ ካንቺ ተለይቶ የትም ሄዶ አያውቅም? አያውቅም፣ የትም አይሄድም። እሺ፣ አሁን የት ነው ያለው? እሺ፣ አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት። ማርኮስ አንድ ላይ አይደለም የወጣ ነው፣ እኛ ለብቻችን የወጣ ነው። እና ማርክ እንደዚህ ቪዲዮ ስናይ